የሰው ልጅ በህይወት ዘመኑ ለተለያዩ ችግሮች ይጋለጣል። ህይወት እንደ ጠዋት ጤዛ ናት። ማግኘትን በማጣት ከፍታን በዝቅታ ደስታን በሐዘን በክስፈት ይቀያየራሉ። ተስፋም ከእይታ ትርቃለች። ባለታሪካችን ኡሙ አቡበከር በህይወት ጎዳና ላይ ብዙን አስተናግዳለች። ኡሙ አቡበከር ከዱባይ ህይወት እስከ ጨረቃ ቤት መውጣት አልሐምዱሊላህ ወላሂ አባ በረካ ምን ይጎለዋል? አላህ እኮ ብዙ ነገር ይሰጥ ነው። አላህ ብዙ ነገር የሚያደርግ ነው። አላህ እኮ ረቂቅ ነው። درس يردد كيف نحياها ونحييها لكم يكون يراش يتكوابيات ولا علم بانك علم بانك زي ما تشنو سري ያው የሰው እጅ ከማየት ስራው ይሰሩ ነበርኩኝ እዛ ጋር ማለት ነው ጀሞ ሚካኤል። ከዛ ደግሞ ፖሊሶች አሁን አፍሪካ ህብረት ስብሰባ አለ አይደል? እዛ በደንብ ይሸጥልናል። ጀሞ ሚካኤል ጋር እንትና አያደክመንም። እዚህ በብዛት አይፈልጉም። ቤቢ ስሙ ማለት አቡበከር ሚፍታ አቡበከር እንዴት ናችሁ? አለን ወላሂ። ምንድን ነው ከቤት ነው የፈረሰብኝ ያላችሁ? አዎ ቤት የጨረቃ ቤት ነው። ያኔ አሁን ታዲያ የት ነው ያለሽ? እዛው ተከራይቼ ሶስት ሺህ ብር። አዎ እንዴት ነው ታዲያ የምታስተዳድሩኝ? አልሐምዱሊላህ ወላሂ አባ በረካ ምን ይጎለዋል? አላህ እኮ ብዙ ነገር ይሰጥ ነው። አላህ ብዙ ነገር የሚያደርግ ነው። አላህ እኮ ረቂቅ ነው። ትንሽ ቦታ አይደል የተጠለለው። ለኛ ሰዎች ይመስለናል ስንወልድ ይሄን ችግር አናልፈው ይመስላል እንጂ ልጅ ደግሞ አድጎ ይጦራሃል። ዛሬ እንዲህ ብንገላታ ነገ ደግሞ እነሱን ትቼ ደግሞ የበለጠ ወፍሬው አሁን ደግሞ ለምሳሌ ከጡትምም ከማሳደግ በጣም ይከብዳል። ቀብሎ አንድ አመት ከምናምን ይገርምኝ እኮ ልጣለው ብትል ማንን ጋር የምትጥለው ነገር የለም። ግን አንተ ይጦራሃል። እናትነት ነው። ከዚህ ላይ ስንት ነው የምታተርፊው? ግን አጀብ እኮ ነው። ገርምኝ እኮ አሁን ይሄንን ቀደማው ማንም እየገዛሽ አልነበረም። አዎ ግን ያው 45 ብር ነው የምናወጣው። አልዋሽም 55 ብር እናገኛለን። 55 ብር አትርፋለሁ። ሹፌሮቹ ላይ ይስጣቸውና በዚህ ደግሞ 110 እንገዛዋለን። አሁን እሱ አንድ ገዛኝ 100 ብር ወይም ደግሞ 90 ብር 80 ብር እናከፍላለን። በቀን ስንት እንትን ይኖራል? ቢያንስ ከወጪ አንሶ 100 ብር ለ100 ብር ይዤ እገባለሁ። 100 ብር ለ100 የራሴ ያ ወጪው ለ100 ባጠፋ ቀን ሙሉ ምሳ አለ። መኪና ምናምን አለ 60 ብር መምጫና መሄጃ አለም ባንክ። በቃ እንደዚህ አሰራርፌ ቢያንስ 300 200 ይዤ እገባለሁ። በቃ የራሴ ብዬው ማለት ነው። ሌላው ሁሉም እስከ የነገ ድረስ ያው ቢያንስ 200 ብር አገኛለሁ ከወጪ ቀን ማለት ነው። አሁን እኔ እንደምሽ ነኝ። አዎ እኔ ከፋቲህ የሚባል አባል ፋውንዴሽን ነው የመጣሁት። ያው ማንነታችንን ደብቀን ማንነታቸውን ደብቀው ጎዳና ላይ ወጥተው በተለይ እንዳንቺ አይነት ጠንካራ እናቶች ልጅ ይዘው እየተቸገሩ ያሉ ሰዎችን እንረዳለን። ያንን ነው የምናደርገውና ቢቻልን ከአንቺ ጋር ሆኖ አንዳንድ ነገሮችን እናደርግልሽ ደስ ይልሻል። ምን ቢደረግልሽ ደስ ይልሻል? እኔ ወላሂ ደስ ያለህን እኔ አላህ ምን አውቃለሁ። እኔ አሁን ጠዋት ሰግጄ አላህ እየተቀስከው ታደርገኛለህ ብዬ ነው የምወጣው። እኔ መወሰን በምን እችላለሁ? ታሪክሽን ብንነግረኝ ደስ ይለኛል። በሰፊው እንትን እንድንልበት ማለት በእንትን ነው ተፈርሶባችሁ ነው እዚህ ድረስ። አዎ ታሪኬ አረብ ሀገር ሄጃለሁ። አረብኛ በደንብ እችላለሁ። ገብቷል። በጣም ብዙ የተጎዳው ሴት ነኝ። አረብ ሀገር ዱባይ ነበርኩኝ። ከዱባይ ደግሞ አጋጣሚ እንደዚሁ ጠፍተን እየሰራን ያለ አጅማንና ቻርጃ የሚባል ቦታ ጠፍተን እየሰራን እያለ ይሄ መንግስት ደግሞ ውጡ አለ። ገብቶሃል። ከዛ ምንም የተወሰነ ብር ይዤ ያው ቤተሰቦቼ ወንድሞቼ አግብቷል። እኔ አንጋፋ ልጅ ነኝ። ጉራጌ ሀገር ነኝ። ሀገሬ ወደ አበሽክ የሚባል ቦታ ነኝ እና መጣሁ አዲስ አበባ ስመጣ አልሐምዱሊላህ ረብል ዓለሚን ሽኩር አላህ ደግሞ ከዚህ ልጅ አባት አንድ ሰፈር ልጆች ነን። የአንድ ታክሲ ነው የምንለያየው። ገብቶሃል። ከዛ ከሱ ጋር ትዳር መሰረትኩኝ። ፓስፖርት የላኩት ፓስፖርት እንዳትሄጂ ወንድሜ ግዴታ ልጅ ያስፈልግሻል ምንም ብትቸገሪ አለኝ። ጎዳና ያወጣሽ ነው ታዲያ? ጎዳና ላይ ወጥተሽ እንድትሸጪ ያደረገሽ? አዎ በቃ አንደኛ ነገር ቤት መፍረሱ ነው። በቃ ቤት ፈረሰብኝ።
የቤት ኪራይ አልቻልኩም። እሱም ወደ መንዲዳ ቦታ ላይ የስራ ቦታ ነበረ ፈረሰበት። እቤት ነው ያለው። ያው ከሱ ጋር ከምለያይ ድጋሚ 2 ልጆች 3 ልጆች ሳልወልድ ከሱ ጋር ከምለያይ ብዬ ያው ይሄ ስራ ጀመርኩት። እሱ ያው አልሐምዱሊላህ እኔ እስከምሄድ ድረስ አንዳንድ ነገር ሰርቶ ይጠብቀኛል። ውሃ ይርቃል፣ ውሃ ይዞ ያመጣልኛል። አልሐምዱሊላህ ጥሩ ሰው ነው። እኔ ዛሬ ዱንያ ላይ ብቸገር ነገ ደሱ ላስመሰክርለት አልፈልግም። ሀቂቃው ነገር ነው የምነግርህ። ገብቶሃል? እኔ አመሳስዬ ማለፍ አልፈልግም። እኔ ከትልቅ ቦታ ተነሽ ከትንሽ ቦታ ተነስቼ ወደ ትልቅ ቦታ ሂጄ ተመልሼ ወደ ትንሽ ቦታ መጣሁ። ነገ የሚያደርሰኝ ነገር ማን ነው? አላህ ሱብሃነሁ ወተዓላ ብቻ ነው። እኔ ማን ጠዋት ተነስቼ አላህ ለምኜ ነው የምወጣው እና ያ ነው ሀቂቃው ነገር ማለት ከባሌም አልተፋታንም። በጣም ደስ ይለናል። መለያየት ለችግር ብዬ አልለያይም። ለዛሬ ጊዜ ደግሞ ነገ ያልፋል ብዬ ተስፋ አደርጋለሁ። ያልፋል። እኔ ወንድምሽ ነኝ፣ ሌሎች ወንድሞቻችንም አሉ። ዓለም ባንክ ነው ቤት የሚያርፍ እኔ አዎ ቤት አሁን አስቤዛ ምናምን አንዳንድ ነገሮች እንሰጥሽ ደስ ይላል። ዘይት ነገር ምናምን አላህ ርስቅን ሰፊ አላህ አድርገው። ግን ቢቻል መኪና አምጥቼ ባደርስልሽ ቤትሽ ድረስ ደስ ይለኛል። ቢቻል ከሆነ እሺ ከሆነ ይሄን ግን ቤቴ ደስ ይለኛል። ችግር የለም። በጣም ከሩቅ ቦታ ነው የመጣሁት። ከዓለም ባንክ አደባባይ አልፎ አብሽሪ ኦሮሚያ አብሽሪ ስራዬ ነው። ፋቲህ ነኝ ብዬሻለሁ። እሺ ደስ ይለኛል። መኪና አሁን እዚህ ጋር ፊት ለፊት ያለ መኪና ነው። ይሄን ገዝቼሻለሁ። ሹክራን። ወይም ደግሞ ይሄንን በቤቢ እናደርገዋለን። ቤቢ ሲፈልግ ቤቢ የሚጠቀምበት ነው። እንዳሸጭ ቤቢ አንተ ነሽ። ألسنا أحق بقلب سعيد أما أنا للروح أن تستعيد عهدا جديد فما السير في الخير إلا اختيار وما الخوض في الشر إلا خيار إليك لا لن يغير حالنا إلا نغير أنفسنا هي سنة في كوننا والله قدرها كن أنت أول من يقيم في نفسه عيشا طويل تحت الصراط المستقيم بادر وغيرها ستمضي قريبا بأمر القدر وتغدو رفاة ويبقى الآثار فلا تنتظر 5 كيلو رز 5 كيلو زيت 5 لتر زيت نحن ደግሞ ስኳር ከማን ወርደ ሴቶች አሉ ትልልቅ ቦታ ላይ የምታደርሱ ጀግና አላህ ያርጋችሁ ያ ረቢ። የዛሬ አላህ ይቀበላችሁ፣ እስካችሁ ሰፊ ይሁን፣ ማሰባችሁ ድረሱ። ደል ሙስሊም አላህ ሰፊ ያርጋችሁ፣ የበለጠ ዳር ለዳር የምትረዱ ጀግና አላህ ያርጋችሁ ያ ረቢ ያ አላህ። እኔ አቅሜ የቻለው ይሄ ነው። ኸይር ጀዛ አላህ ይክፈልላችሁ። ዱንያችሁ ያማረ አላህ ያርገው። እናታችሁ ዘራችሁ የሰመረ ርስቃችሁ የሰፋ አላህ ያርገው ያ ረቢ። ያው ከዚህ የበለጠ አገራችን ሙሉ የምትበቁ ጀግና አላህ ያርጋችሁ። አደል አበሻ ከዳል እስከ ዳል የምትበቁ አላህ ጀግና አላህ ያርጋችሁ ያ ረቢ። በእኔ አይደለም ከብዛት ብዙ ቦታ ሰፊ አላህ ያርጋችሁ። እኔ የረዳችሁበት አላህ ኸይር ጀዛችሁ አላህ ይክፈልላችሁ። ጉርበታችሁ አላህ ይክፈልላችሁ። ርስቃችሁ ሰፊ ይሁን። አርሐመ ራሂም ወህመሰል